ሰላም ሰላም፣ እንዴት ናችሁ? ዛሬ ወደ እናንተ ይዤ የምቀርበው ከውሾች ተጠበቁ በሚል ርዕስ ነው። በእርግጥ ከውሾች ተጠበቁ የሚለው ሐረግ የአዲስ ኪዳን መጽሐፍ ቅዱስን ላነበበ ሰው እንግዳ አይደለም። ግን ሁሉም እንደዛ ላይሆን ይችላልና ለአንዳንድ ሰዎች ይህ ሐረግ ምናልባትም በቀጥታ ሊወሰድ ይችላል እና ከውሾች ተጠበቁ የሚለው ዘይቤያዊ አገላለጽ ነው። ይህም ደግሞ ከሐሰተኛ አገልጋዮች መንፈሳዊ ከሚመስሉ የእግዚአብሔር መልእክተኛ ከሚመስሉ ሐሰተኞች እንዲጠበቁ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ቤተክርስቲያን በጻፈላቸው መልእክት ላይ በምዕራፍ 3 ቁጥር 2 ላይ ማለት ነው ከውሾች ተጠበቁ የሚል ቃል አለውና ያንን መሰረት አድርጌ ነው ትምህርቱን ላካፍል የመጣሁት። ስለዚህ ሐሳቤ እንግዲህ መነሻ ሐሳቤ ምን እንደሚመስል በተወሰነ መንገድ የገለጽኩ ይመስለኛል። እንደው ጥቅሱን ስላነሳሁት በዛ ጥቅስ ላይ ጳውሎስ ተጠበቁ ብሎ ያለው እውነት ከውሾች ብቻ ነው ወይስ ከምንድን ነው የሚለውን በቀጣይኛው ክፍል ስናየው እንደምትመለከቱት ከውሾች ተጠበቁ፣ ከክፉዎች ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ ይላል። በዚች አረፍተ ነገር ውስጥ ብቻ 3 ጊዜ ተደጋጋሚ የተጠቀሰ ቃል አለ እየተመለከታችሁት ከሆነ ማለት ነውና በግልጽ እንደሚታየው የሆነ ቃል በተደጋጋሚ ተጠቅሶ እናያለን። እዚህ ጋር ከውሾች ተጠበቁ፣ ይቀጥልና ከክፉ ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ ይላል። ስለዚህ ውሾች የተባሉትን ክፉ ሰራተኞች የተባሉትን የሐሰተኛ መገረዝ የተባሉትንም ጠቅልሎ በአንድ ቃል የሚያስርልን ተጠበቁ የሚል ነው። ስለዚህ ውሾችም ክፉ ሰራተኞችም ሐሰተኛ መገረዝንም የሚያስተምሩ እኒህ ሁሉ የእግዚአብሔርን መንጋ የእግዚአብሔርን ሕዝብ ለማወክ የመጡ ናቸው። ከዚህ የተነሳ በዘመናችን ውሾች አሉ ማለት ነው። ጳውሎስ በነበረበት ዘመን ቤተክርስቲያንን ለማጥፋት እውነተኛይቷን ቤተክርስቲያን ለማወዛገብ ከእግዚአብሔር ባልሆነ ዓላማና ሐሳብ ቤተክርስቲያንን ለማፍረስ የሚነሱ ውሾች በዚህ ዘመን አሉ። ስለዚህ 3 ውሾች አሉ ብዬ አስባለሁ። እነዚህ 3 ውሾች እነማን ናቸው የሚለውን ካየን አንደኛው ውሾች እንግዲህ ሐሰተኛ ሐዋርያት ናቸው። ሐሰተኛ ሐዋርያት። ሁለተኛ ውሾች ደግሞ ሐሰተኛ ነቢያት ናቸው። ሶስተኛው ውሾች ደግሞ ሐሰተኛ አስተማሪዎች ናቸው። ስለዚህ በርካታ በምድራችን ላይ ያሉ ሐዋርያንን የሚሉ ነቢያትንን የሚሉ አስተማሪዎች ነን የሚሉ ግን እውነተኛ ሐዋርያ ያልሆኑ፣ እውነተኛ ነቢያት ያልሆኑ፣ እውነተኛ አስተማሪዎች ያልሆኑ እነዚህን ምን ማድረግ አለብን ከተባለ ምግባርና ስራቸውን እየለየን ከነሱ መጠበቅ አለብን። ለምን? ባህሪያቸው እንደተገለጸልን ውሾች ናቸው። ልንሸሻቸው ልንርቃቸው የሚገቡ ናቸው ማለት ነው። ስለዚህ ይህንን በቀጣይ ክፍል
ሶስቱን ውሾች የምናጠራበትን ትምህርት እናያለን ማለት ነው። የሐሰተኛ ሐዋርያትን ማንነት የምንገፋው የእውነተኛ ሐዋርያትን ማንነት በማሳየት ነው። ልክ እንደዚሁ የእውነተኛ ነቢያትና የእውነተኛ አስተማሪዎችን ባህሪና አገልግሎት በማሳየት የሐሰተኛ ለምድ ለበሶችን አገልጋዮች እነሱን በእውነተኞቹ ሚዛን እየሰፈርን እንጥላለን ማለት ነው። ስለዚህ በክፍል 2 ሶስቱን ውሾች የምንፈትሽበት ክፍል እናያለን። ቸር እንሰንብት።